እንዴት ናችሁ የጌታ ቤተሰቦች? አገልጋይ ኤልያስ ነኝ። ዛሬ በአንድ በእግዚአብሔር ቃል ላይ አንድ መልእክት ላስተላልፍላችሁ ይዤ መጥቻለሁ። ቃሉ የሚገኘው በትንቢተ ኤርምያስ ምዕራፍ 18 ከቁጥር 1 ጀምሮ እንደዚህ ሲል ይነበባል። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህ አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድሁ፣ እነሆ ስራውን በመንኮራኩር ላይ ይሰራ ከጭቃም ይሰራ የነበረው ዕቃ በሸክላ ሰሪዎች ተበላሸ። ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አድርጎ ሰራ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤቶች ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግሥታት እነቅልም አፈር ሳጠፋን ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥታትም እሠራውና አተክል ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌን ባይሰማ እኔ ያደርግበት ዘንድ ከተናገርኩት መልካም ነገር እጸጸታለሁ ይላል። እንጸልይ። ቅዱስ አባት ሆይ በጌታ በኢየሱስ ስም ስለሰጠን መልካም ዕድል ስለሰጠን መልካም ጊዜ እናመሰግንሃለን። ይህን ቃል በኢየሱስ ስም ወደ ሕይወታችን በመጣ ጊዜ ለሕይወታችን እንዲሰራልን፣ ለእግራችን ብርሃን ለመንገዳችን መብራት እንዲሆንልን አንተ ለሚሰሙት ጸጋ እንድትሰጥ ተናጋሪውንም ሰሚውንም በጸጋ እንድታበረታ የዚህ ቃል መንፈስ እንዲያገኘን ሕይወታችን ላይ ለውጥ እንዲያመጣ እንድታግዘን ስንል በኢየሱስ ስም ጸለይን። ቀርት ያለውን ጊዜ በስም ስልጣን ባርክልን በኢየሱስ ስም። የማወራችሁ ርዕሱ እግዚአብሔር ይሰራል በሚል ነው። እግዚአብሔር በማለዳ መጣና ነብዩ ኤርምያስን እንደዚህ አለው፣ ወደ ሸክላ ሰሪው ቤት ውረድ አለው። በዛ የማሳይ ነገር አለኝ አለው። እስራኤል እንደ ሀገር በፈረሰችበት፣ እስራኤል ሕዝቧ በተማረከበት፣ ብዙ ነገራቸው ፈራርሶ እስራኤል በተጣሉበት ጊዜ ከዛ በኋላ ነገራቸው እንደማይሆን የሚያስረዳ ብዙ መረጃ ባለበት ሁኔታ ላይ እግዚአብሔር ለነብዩ አንድ መልእክት ሰጠው። ወደ ሸክላ ሰሪው ቤት ውረድ፣ በዛ የማወራህ ነገር አለኝ፣ የምሰጥ መልእክት አለኝ አለው። ነብዩም እንደ እግዚአብሔር ቃል ተነስቶ በማለዳ ወደ ሸክላ ሰሪው ቤት ወረደ። በዛም በደረሰ ጊዜ አንድ ነገር አየ። ሸክላ ሰሪው በመንኮራኩሩ ላይ አንድ ስራ ይሰራል። ጭቃ አብኩቶ የሚፈልገውን አይነት ዕቃ አድርገው እየሰራው እዛ ሸክላ ሰሪው እጅ ላይ ሸክላው ሲበላሻ ወዲያውም በተበላሸ ጊዜ ጭቃውን አልጣለውም። ያንኑ ጭቃ መልሶ እንደወደደ ሌላ ዕቃ አድርጎ ሰራው። በዚህ ጊዜ እግዚአብሔር መጥቶ ኤርምያስን አለው፣ ምን አየህ አለው። ኤርምያስም ያየውን ነገረው። ሸክላ ሰሪው እጅ ላይ ጭቃው እንዴት እንደተበላሸ ጭቃውን ግን ለሌላ ጥቅም እንዴት መልሶ እንዳዋለው እንዳልጣለው ለእግዚአብሔር ነገረው። እግዚአብሔርም እንደዚህ አለው፣ ሸክላ ሰሪው ጭቃው በእጁ እንዳለ በተበላሸበትም ጊዜ እንዳልጣለው እንደወደደ አድርጎ ሌላ ዕቃ አድርጎ እንደሰራው ነገራችሁ ቢበላሽ ነገራችሁ ቢበተን ተስፋ የሌለው ቢመስል የወደቀ ቢመስል እንኳን እኔ በእናንተ ዘንድ እሰራለሁ አለው። ስለዚህ ይሄ የምናመልከው አምላክ የምንከተለው እግዚአብሔር ሰራተኛ አምላክ መሆኑን ከፍጥረት መጀመሪያ እግዚአብሔር ሰራተኛ ስለሆነ እሱ ይሰራል። ለዚህ ነው ኢየሱስ አባቴ ይሰራል እኔም እሰራለሁ አለ። እግዚአብሔር የሚሰራ ሕያው የሚመልስ አምላክ ነው። እግዚአብሔር ይሰራል። መጽሐፍ ቅዱስ በእውኔ እናንተ ዘንድ እሰራለሁ ብሎ በተለያየ ክፍል ላይ እግዚአብሔር ሰራተኛ አምላክ መሆኑን የሚሰራ መሆኑን ሕያውነት ያለው መሆኑን በተደጋጋሚ ይናገራል። ስለዚህ አሁን የመጀመሪያው ጥያቄያችን የሚሆነው እግዚአብሔር ሁልጊዜ እሰራለሁ ካለ እግዚአብሔር በእናንተ ዘንድ መስራት የሚከለክለኝ የለም በእናንተ ዘንድ መስራት እችላለሁ ካለ ይሄ እግዚአብሔር ምንድን ነው የሚሰራው? ለምሳሌ ገራይ ሰራተኛ ይሰራል ስንል መካኒክ ይሰራል ስንል ምን ይሰራል? መኪና ነው የሚሰራው። የሕክምና ባለሙያዎች ይሰራሉ ስንል ምንድነው የሚሰሩት? ሕክምና ነው የሚሰሩት። በሽተኛ ላይ ነው የሚሰሩት። አስተማሪ ይሰራል ስንል ምንድነው? ተማሪ ነው የሚያስተምረው። ሰራተኞች ይሰራሉ ስንል የሥራ ፊልዳቸውን ምን እናገረው። እግዚአብሔር ይሰራል ስንል ግን ምንድነው እግዚአብሔር የሚሰራው? ይሄ እግዚአብሔር በዚህ ዘንድ መጥቶ በእናንተ ዘንድ እሰራለሁ ሲል በእኛ ሕይወት እሰራለሁ ሲል በእኛ ሕይወት በተለይ በአዲስ ኪዳን በክርስቶስ ኢየሱስ አምነን ለዳንን ሰዎች እግዚአብሔር እሰራለሁ ሲል ምንድነው የሚሰራው? እግዚአብሔር በእኛ መካከል ምንድነው የሚሰራው ስንል ሶስት ነጥቦችን እናይና የዛሬው መልእክታችንን እናጠቃልላለን። እግዚአብሔር ይሰራል ስንል የመጀመሪያው እግዚአብሔር የሚሰራው እኛን ነው የሚሰራው። እግዚአብሔር እኛን የሚሰራው ሕይወታችንን ነው። ያልተሰሩ ሰሪዎች፣ ያልተመከሩ መካሪዎች፣ ያልኖሩ አኗሪዎች እንዳንሆን ያልተመከሩ መካሪዎች ሆነን በሕይወታችን እኛ ሕይወት ላይ ያልሰራውን እውነት ሌሎች ጋር ማድረስ እንዳይሆንብን እግዚአብሔር የእኛን ሕይወት ይሰራል። ኢየሱስ እኔ የዋህ ትሁት ነኝ ሲል ያንን መልክ እግዚአብሔር በእኛ ላይ ሊሰራ እኛን ለሥራ ከማዘጋጀቱ በፊት እኛን ለብዙ ነገር ከማድረሱ በፊት እኛን ይሰራ ነው። በዘጸአት ምዕራፍ ላይ ሙሴን እግዚአብሔር መጣና
ትልቅ ፕሮግራም እንዳለው በሱ ላይ ሊሰራ እንደሚፈልግ ከነገረው በኋላ ሙሴ ያንን የህይወት መልክ ሳያመጣ ያንን የህይወት ስርዓት በሱ ላይ ሳይዘረጋ ያንን እግዚአብሔር የሚፈልገውን ትህትና በአገልጋይ ህይወት ላይ በአንድ እግዚአብሔርን በሚከተል ሰው ህይወት ላይ መምጣት ያለበትን መልክ ሳይመጣ ሙሴ ስራ ጀመረ። ስለዚህ አንድ ግብፃዊ ሰው እስራኤልን ሰው ሲመታየና ሙሴ እግዚአብሔር መስራት የሚፈልገውን ስራ ለመስራት ሲጀምር ያንን ግብፃዊ ሰው ገደለው፣ በቦክስ መጥቶ ገሎት ቀበረው። እግዚአብሔር ግን ሙሴን ወደ ምድረ በዳ ወሰደው ይላል። ለምን? የሚፈልገውን የህይወት መልክ ሳያመጣ ሙሴ አገልግሎት ስለጀመረ ስራ ስለጀመረ ያንን ትህትና ያንን እግዚአብሔር የሚፈልገውን አይነት የህይወት መልክ በእኛ ላይ ማምጣት ስለሚፈልግ እግዚአብሔር የኛን የሆነውን ይሰራል። እግዚአብሔር እኛ ሌሎችን ምንቧጭርበትን ጥፍር እየቆረጠ ልንወጋበት ምንችልበትን ቀንድ እየቆረጠ ያንን የክርስቶስ መልክ በእኛ ላይ እስኪመጣ ድረስ ይሰራል። ብዙ ሰዎች የህይወት መልካቸው ተሰርቶ ሳያልቅ ስራ ይጀምራሉ፣ አገልግሎት ይጀምራሉ። ከዚህም የተነሳ ትውልድ ማፍራት አይችሉም። ከዚህ የተነሳ ቤተክርስቲያን የምትፈልገውን አይነት የክርስቶስ መልክ ማምጣት አይችሉም። አንድ ጊዜ ኢየሱስን የሚከተሉ እነዛ ደቀ መዛሙርት ኢየሱስን የህይወት መልክ ያለው ያንን ትሁት ጌታ ያንን ቅንነት የተሞላበት ያ ለድሆች የሚያዝነውን ጌታ እየተከተሉ አባት ኤልያስ እሳት እንደጠራ እንጥራ ብለው የሌለ የህይወት መልክ አመጡ። ኢየሱስ እንደዚህ አላቸው፣ አባት ኤልያስ በዛኛው በህይወት ስርዓት ነው ይሄንን ጸሎት የጸለየው፣ እናንተ ግን የተደረገላችሁ መንፈስ አታውቁም። ለካ ለኛ የተደረገው መንፈስ የትህትና፣ ለኛ የተደረገው መንፈስ የምህረት፣ ለኛ የተደረገው መንፈስ የቅንነት ነው። ለሚበድሉን ምርቃትን፣ ለሚረግሙን በረከትን፣ ለሚያሳድዱን ጸሎት እንድናደርግ ነው ይሄኛው የህይወት መልክ የሚያስተምረው። ስለዚህ አሳዳጆቻችንን የምንመርቅበት፣ ጠላቶቻችንን የምንወድበት የህይወት መልክ እስኪመጣ ድረስ እግዚአብሔር የኛን ህይወት ይሰራል። ለሚጠሉን ፍቅርን ምንሰጥበት ወንጌል ይሄ ስለሆነ ወንጌል ለሚጠሉን መጸለይ ስለሆነ ወንጌል የሚያሳድዱን መጸለይ ስለሆነ ይሄ የህይወት መልክ እስኪመጣ ድረስ እግዚአብሔር የኛን ህይወት ይሰራዋል። የኛ ህይወት የሚሰራው በምንድነው? አስቸጋሪ ማንነታችንን አስቸጋሪ ባህሪዎቻችንን በእግዚአብሔር ቃል ይሰራዋል፣ በጸሎት ይሰራዋል። ከወንድሞች ጋር ባለ ህብረት እግዚአብሔር የኛን ህይወት ይሰራል። የዛን ጊዜ የሚፈልገው የህይወት መልክ ሲመጣ እግዚአብሔር በእኛ ህይወት መስራት የሚፈልገውን ነገር ሳይቸገር መስራት ይጀምራል ማለት ነው። ትዝ ይላችኋል ያ ሙሴ ያ የህይወት መልክ ምድረ በዳ ወስዶት እግዚአብሔር ህይወቱን እስከሚሰራበት ጊዜ ድረስ ነፃ ማውጣት የሚመኘው በጉልበቱ ነፃ ማውጣት የሚመኘው እግዚአብሔር ያንን የኪዳን ህዝብ ከዛ ከባርነት ቀንበር ነፃ የሚያወጣበትን ትንቢታዊ ቃል ያዘለውን ሙሴን ሲያሳድገው ለዓላማ መሆኑ የገባው ሙሴ ወንድሞቹን በገዛ ጉልበቱ ነፃ ለማውጣት ሲሞክር እግዚአብሔር ሲያስቆመው ታያላችሁ። ስለዚህ በእኛ ህይወት ያለው እግዚአብሔር ፕሮግራም በእኛ ህይወት ያለው እግዚአብሔር የወንጌል አጀንዳ የሚቀጥለው እግዚአብሔር እኛን ህይወት እየሰራ ነው። አስቸጋሪነታችንን አለመታዘዛችንን እያስተካከለ ነው ማለት ነውና ስለዚህ እግዚአብሔር ይሰራል ስንል የመጀመሪያው የእግዚአብሔር ስራ ምንድነው? የኛን ህይወት መስራት ነው፣ እኛን ማስተካከል ነው። ስለዚህ አንድ ልመና አለኝ በኢየሱስ ስም እኔንም እናንተንም ይሄንን እውነት የሚሰማውን ሁሉ እግዚአብሔር ይሄንን የህይወት መልክ የክርስቶስን መልክ ያንን ፍጹሙን መልክ መምሰል የምንችልበትን አቅም በእኛ ላይ አምጥቶ እግዚአብሔር የኛን ህይወት የሚሰራበትን ጸጋና ጥበብ በእኛ ላይ ይጨምርልን እላለሁ። ሁለተኛ የእግዚአብሔር ስራ ምንድነው ስንል የኛ የሆነውን ይሰራል። የመጀመሪያው እግዚአብሔር የሚሰራው እኔን ነው። ሁለተኛ እግዚአብሔር የሚሰራው የኛን ነው። በሉቃስ ወንጌል ምዕራፍ 1 ላይ እንደዚህ የሚል ቃል አለ። በሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ከቁጥር 8 ጀምሮ አነበዋለሁ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠንታት ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጪ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይለዋል። በዚህ ክፍል ላይ ምንድነው የተፈጠረው? ከላይ ስታነቡ በእግዚአብሔር ሕግጋት በጽድቅ በእውነት የሚያገለግሉ ሰዎች እንደሆኑ እግዚአብሔርን የሚፈሩ ሰዎች እንደሆኑ የተሰራ የህይወት መልክ ያላቸው ግን ያልተሰራ የህይወት ታሪክ ያላቸው ባልተሰራ በህይወት ታሪካቸው የተሰራው ማንነታቸውን የሚነቅፍ ጉዳይ ያለባቸው በነቀፌታ የሚመላለሱ ነገር ግን እግዚአብሔርን የሚፈሩ ትክክለኛ እግዚአብሔርን የመፍራት የጽድቅ ህይወት ያላቸው ግን ያልተሰራ የህይወት ታሪክ ያላቸው በዛን ጊዜ ነቀፌታ ተደርጎ የሚቆጠርባቸውን ልጅ ያልወለዱ ነገር ግን እግዚአብሔርን የሚያከብር ህይወት ያላቸው ሰዎች ነበሩ። እንግዲህ እግዚአብሔር እነዚህ ሰዎች ጋር ነው የመጣው። ዘካርያስ እግዚአብሔርን ለማገልገል ዕጣን ለማጠን ዕጣ ደረሰበትና ወደ መሠዊያው ገባ። በዚህም ጊዜ ነው መልአክ መጥቶ አንድ የምስራች ይነግረዋል። ምንድነው ያለው? ሚስት ኤልሳቤጥ ትወልዳለች፣ በዚህ ምክንያት ሐሴት እንደሚሆን ተድላ እንደሚሆን ነገረው። ምንድነው የሆነው? በዚህ ክፍል ላይ የተሰራ የህይወት መልክ ያላቸውን ሰዎች ነቀፌታ ያለባቸውን እግዚአብሔር መጥቶ ሲያሳርፋቸው በስተርጅና ልጅ ሰጣቸው።
ያልተሰራ ጉዳያቸውን እግዚአብሔር መስራት ጀመረ። ስለዚህ አምናለሁ ይሄንን እውነት በሚሰሙ ሁሉ ላይ እግዚአብሔር በኔ ህይወት ይሰራል ይችላል ብላችሁ አምናችሁ ለእግዚአብሔር እውነት ዋጋ እየከፈላችሁ ነው እግዚአብሔርን መከተል ማትረፊያ ነው ብላችሁ ባለመስረቅ ባለመዋሸት በትክክለኛ እግዚአብሔርን እየፈራችሁ ነገር ግን ያልተስተካከለ ጉዳይ ያላችሁ ያልተፈጸመ ትንቢት ያላችሁ አምናለሁ አንድ ነገር በእናንተ ህይወት እናገራለሁ። የተከተላችሁት ጌታ ያመናችሁት ጌታ ህይወታችሁን እድሜያችሁን የሰጣችሁት ጌታ የእናንተን ነገር እንደሚሰራ የእናንተን ህይወት ፈጽሞ እንደሚቀይር። እነዚህ ሰዎች የተሰራ ማንነት ይዘው ያልተሰራ ታሪክ ነበራቸው። እግዚአብሔር እነዚህ ሰዎች ቤት መጥቶ ያደረገው አንድ ነገር ምንድነው? ታሪካቸውን ሰራላቸው። ያልተፈጸመ ጉዳያቸውን ፈጸመላቸው። በስተርጅና ማንም ሊፈጽመው ማይችለው ጉዳያቸውን ነው መጥቶ ያስታቀፋቸው። ማንም ሰው ሊያደርግ ማይችለው ተስፋ በተቆረጠበት አበቃ የተባለውን ጉዳይ ነው እግዚአብሔር መጥቶ እንደገና ይቀጥለው። ስለዚህ አምናለሁ ይሄ ሰራተኛ እግዚአብሔር የእናንተ የሆነውን ጉዳይ ይሰራል። ያልተሰራ ጉዳዮቻችሁን ሰዎች የታለ እግዚአብሔርን መከተላችሁ እግዚአብሔርን መፍራታችሁ ለጽድቅ መኖራችሁ ለቅድስና መኖራችሁ የታለ ዋጋው የታለ ለሚሏችሁ እግዚአብሔር መልስ አለው። እሱ ሰራተኛ አምላክ ነው። ታሪካችሁን ጉዳያችሁን እንደ አዲስ እንደ ልጅነት ወራት አድርጎ እንደሚያስታቅፋችሁ አምናለሁ። በኢየሱስ ስም አንድ ነገር በእናንተ ህይወት እናገራለሁ። እግዚአብሔር የእናንተ የሆነውን ነገር ይሰራል። እግዚአብሔር ይሰራል ስንል ይሄን ነው። እኛን ይሰራል። የኛ የሆነውን ጉዳይ ይሰራል። ሁለተኛ የኛ የሆነውን ይሰራል። በስተመጨረሻው የምነግራችሁ ሶስተኛ እግዚአብሔር በእኛ ይሰራል። የመጀመሪያው እኔን ይሰራል፣ ሁለተኛ የኛን ይሰራል፣ ሶስተኛ በእኛ ይሰራል። በዚህ በዘጸአት መጽሐፍ ቁጥር 1 ላይ እግዚአብሔር ሙሴን መጥቶ ሲያናግረው ታያላችሁ። ከቁጥር 2 ጀምሮ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ነው ቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህ ታላቅ ራእይ ላይ አለ። እግዚአብሔር እሱን ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሆይ አለ። እርሱም ነው ያለው፣ ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከግራ አውጣለው። ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔርን ያይ ዘንድ ፈርቶ ፊቱን ሸፈነ። እግዚአብሔርም አለ፣ በግብጽ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ። ስቃዮቻቸውን አውቄአለሁ። ከግብጽ እጅ አድናቸው ዘንድ ከዚያች አገር ወተትና ማር ወደምታፈስ አገር ወደ ሰፊይቱ ወደ መልካሚቱ አገር ወደ ከናናን ወደ ኬጣውያን ወደ አሞራውያን ወደ ፌሪሳውያን ወደ ኤዊያውያን ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድሁ። አሁንም እነሆ የእስራኤልን ልጆች ጩኸት ወደ እኔ መጣ። ግብፃውያን የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ በፈርዖን እልካለሁ ይለዋልና እግዚአብሔር ሶስተኛ በእኛ ነው የሚሰራው። እግዚአብሔር በሚችሉ ሰዎች ችሎ አያውቅም። እግዚአብሔር በጀግኖች ጀግኖ አያውቅም። እግዚአብሔር በጎበዙ ገብዞ አያውቅም። እግዚአብሔር በመጽሐፍ ቅዱስም ይሁን በዚህ ዘመን የሚጠራቸውን ሰዎች ብታዩ በሰው ዘንድ ደካማ የተባሉ በራሳቸው አቋም ያላቸው ማይመስሉ በራሳቸው ብዙ ነገር ማይችሉ የሚመስሉ ታያላችሁ። ለምሳሌ ሙሴን ሲያናገረው ወደ ፈርዖን ልካለሁ ሲለው እኔ አፈተብ አይደለሁም አቀላጥፌ መናገር አልችልም ተብታባ ነኝ ሲለው ታያላችሁ። እግዚአብሔር ግን በሱ እንደሚችል ያሳየዋል። ምክንያቱም እግዚአብሔር በጎበዙ ስለማይጎብዝ በጀግናው ስለማይጀግን እግዚአብሔር ፈሪ የተባለውን እግዚአብሔር የወደቀ የተባለውን እግዚአብሔር አይረባም የተባለውን ነገር ለቁም ነገር ሲያበቃ ታያላችሁ። ሙሴ መናገር አልችልም አፈተብ ነኝ ሲለው እግዚአብሔር በሱ አለመቻል ውስጥ የሱን ችሎታ ሊገልጥ ሙሴን ለፈርዖን አምላክ አድርጎ ሲልክ ታያላችሁ። ወንድም ነብይ ይሆንልሃል ሲለው ታያላችሁ። በሌላ መጽሐፍ ላይ በኤርሚያስ ላይ ሄዳችሁ እግዚአብሔር ኤርሚያስን ለትልቅ ቁም ነገር ለአሕዛብ ነብይ ሊያደርገው ምን ታያለ ሲለው የሎዝን በትር ያለው ሲለው እግዚአብሔር ባንተ ህይወትን እሰራለሁ ይለዋል። ከዛ ግን ኤርሚያስ ለእግዚአብሔር አንድ መልስ ሲመልስ ታያላችሁ። አልችልም ልጅ ነኝ ሲል ታያላችሁ። በመሳፍንት መጽሐፍ ላይ ሚኒስቴሩ ጌዲዮንን ፈሪ መስሎ በወይን መጥመቂያው ስንዴ ሲወቃ ታያላችሁ። የታለ ያ እግዚአብሔር? በቃ አንችልም አወደቅን ሲለው እግዚአብሔር ግን አንተ ጽኑ ኃያል ፈሪ የሚመስለውን ሰውዬ አንተ ጽኑ ኃያል ሰው በጉልበት ሂድ እነዚህን ሚዳማውያንን አሳልፌ እሰጣለሁ ሲሉ ታያላችሁና እግዚአብሔር በእኛ ህይወት ሊችል በትንሹ ትልቅ ሊሆን በማይችለው ሊችልበት በሰነፉ ሊጎብዝ እግዚአብሔር ይመጣና መለኮታዊ ፕሮግራም መለኮታዊ አቅራቦት አድርጎ እግዚአብሔር በሰዎች ሲሰራ ታያላችሁ። እረኛውን ሲያነግስ ታያላችሁ። እግዚአብሔር ቤተ መንግስት ገብቶ ሲሰራ ታያላችሁ። እግዚአብሔር በየትኛውም ሁኔታ በማንም ሰው ሊሰራ አይከለከልም። ለዚህ ነው እግዚአብሔር እሰራለሁ የሚለው። ስለዚህ እግዚአብሔር ይሰራል ስንል እነዚህን ሶስቱን ነገሮች አንስተን ነው። እግዚአብሔር ይሰራል ስንል ምንድነው እግዚአብሔር ስራ? የእኔን ይሰራል። እግዚአብሔር ይሰራል ስንል ምንድነው የሚሰራው? የእኔን ይሰራል። እግዚአብሔር ይሰራል ስንል ምንድነው
እንደሚሰራው በእኛ ይሰራል። ስለዚህ የእግዚአብሔር ስራ በወንጌል አቅጣጫ በዚህ ዘመን የሚሰራው ይሄ ነውና ስለዚህ በኢየሱስ ስም እኔ አምናለሁ በእኔና በእናንተ ህይወት ላይ ጸጋ እንደሚረዳችሁ ፈጽሞ አምነን በዚህ እውነት እንጸልያለን። እግዚአብሔር ሆይ በኢየሱስ ስም አንተ ሰራተኛ አምላክ ነህ። ከጥንት ጀምሮ ትሰራለህ፣ እስከዚህም ዘመን ትሰራለህ። ስለዚህ አምናለሁ በኢየሱስ ስም ህይወታችንን እንድትሰራ ያልተመከሩ መካሪዎች፣ ያላደጉ አሳዳጊዎች፣ ያልተማሩ አስተማሪዎች እንዳንሆን ካንተ ተምረን ካንተ ህይወትን ተካፍለን ካንተ ጸጋ ተካፍለን በኢየሱስ ስም ትሁቶች እንድንሆን፣ ምስጢር ጠባቂዎች እንድንሆን፣ ሌላውን የምንሸከምበትን እውነት ያንን ኢየሱስ የኖረበትን የህይወት ፈለግ እንድንከተል ኢየሱስ ትቶልን የሄደው ኢየሱስን የመምሰል ምስጢር አለጥርጥር ታላቅ ነው እንዳለ ጳውሎስ ያንን መልክ በእኛ ላይ ልታመጣ እኛን ስለምትሰራ አስቸጋሪነታችንን እልህኝነታችንን ስለምትሰብር ያንን ኢየሱስ የታዘዘውን ፈጽሞ መታዘዝ መልክ በእኛ ላይ ስለምታመጣ እግዚአብሔር ሆይ በነዘካርያስ ቤት ገብተህ ታሪካቸውን እንደሰራ የእኛን ህይወት እንድትሰራ ለመላገጫ አንተ ርስትን አሳልፈህ አትሰጥምና የእኛን ታሪክ ስለምትሰራ እንደገና በእኛ በታናናሾች ትልቅ ስለምትሰራ እናመሰግናለን። በኢየሱስም ሰራተኛ የሆንከው አምላክ በእኛ ህይወት ገብተህ ስለምትሰራ እናመሰግናለን። በኢየሱስ ስም አሜን።